እቺ ነፍሰ ጡር ልክ ልትወስድ ሰውነቷ ሙሉ በሙሉ መቀየር ይጀምራል። ከዛ እዛ የነበሩ ነርሶችና የሷ ባል በጣም ይደነግጣሉ፣ በጣም ይፈራሉ። ከዛ ቀጥታ አምቡላንስ የጠሩና እቺ ሴት ወደ ቤቷ እንድትሄድ ያደርጋል። ታዲያ ግን ቤቷ አካባቢ ከደረሰች በኋላ እቺ ሴት ወገቧ ሙሉ በሙሉ ተሰብሮ ነበርና ለማውረድ እያስቸገረች ነበር። ግን ያላቸው ሁሉ አቅም ይጠቀሙና እቺ ሴት አውርደው ወደ ቤት ያስገባታል። ከዛ በኋላ እቺ ሴት ሙሉ በሙሉ ወደሚያስፈራ ፍጡር ከተቀየረች ለነሱ ስጋት እንደሆነች ስለተረዱ ወደ አንድ ድብቅ ቤት መግባት አለባት ብለው ያስቡና ወደ አንድ ድብቅ ቤት ያስገባታል። ከዛች ሴት ወደ አንድ ድብቅ ቤት ከገባች በኋላ በጣም ኃይለኛ የሆነና በጣም የሚያስፈራ ድምጽ እያወጣች ነበር። ከዛ እነዚህ ሰዎች በጣም እየደነገጡና እየፈሩ ነበር። የሷ ባልም ለ50 ዓመት ያክል ከሷ ጋር ቢቆይም በጣም እየፈራና እየደነገጠ ነበር። ከዛ ከሁለት ቀን በኋላ ትንሽ የጨቅላ ድምጽ ይሰማሉ። ከዛ እነዚህ ሰዎች በጣም ደስተኛ ይሆናሉ። ታዲያ ግን እነዚህ ሰዎች ደስተኛ ቢሆኑም ያን በር ማን መክፈት እንዳለበት ግን በጣም እየፈሩና እየደነገጡ ስለነበር እየተቸገሩ ነበር። ባሏ ራሱ ያን በር ለመክፈት በጣም እየፈራ ነበር። ከዛ መጨረሻ ላይ አማራጭ እንደሌለው ስለተረዳ ባሏ ያን በር ለመክፈት ወደዛ ጠጋ ይላል። ታዲያ ግን ያን በር ከከፈተ በኋላ ባሏ ያየው ነገር በጣም ያስደነግጣል።